ተሳካም አልተሳካም ተመስጋኙ ተደናቂው አንተ ነህ። ጉዳዩ ያንተ ነው እመነኝ። እና ፕሊዝ ዶንት ፊል ላይክ ዳት የሆነ አካል አንተን የሆነ ነገር በመጥፎ የሚያስብ አካል አለ ብለህ አታስብ። እማዬ ትሙት እኔ ከልቤ እወድሃለሁ፣ አከብርሃለሁ፣ አደንቅሃለሁ። ወንድሜ ነህ። ምንም አይነት ፐርሰናል ጥላቻ ካንተ ጋር የለብኝም። ሁላችንም አላማችን አንድ ነው አይደለ? አላማችን የቶችን ድምጽ መሆን እስከሆነ ድረስ ሌላ ዜጋ እንኳን መጥቶ ቢያግዘንስ፣ ፈረንጅ አረብ እንኳን መጥቶ የሆነ ነገር ረድቶ ብቻ እኛ አላማ ላይ ቁም ነገር ላይ ደርሰን እቺ ልጅ ከእናቱ ከልጇ ጋር ብትቀላቀልስ አይደል? ትክክል። የኛም አሁን ዋናው አላማችን ክሬዲት ፍለጋ መስገን ፍለጋ አይደለም። ከዚህ ቀደም ታውቂያለሽ አንዳንድ ነገር አግዘሽን ያንን ነገር ብዙ አድርገናል። ስለዚህ ምክንያቱም ባለፈኛም ጥተ ነው በቲክታክ የለኝም ሲል ልክኛ የፈበረክ ነው ሰው ነው የመሰላቸውና በተለይ እኔ የፈበረኩት ነው የመሰላቸው። ሸህ መሐመድ መጠየቅ ይችላሉ። ቁጥሩን የላከልኝ ሸህ መሐመድ ነው። እኔ አላውቀውም ልጁን ያው ነበርኩ ነው የመጣው። ሐሚድ ነው ስሙ። የምትፈልጊውን ጠይቂ። ቲክታክ የለኝም አለ ልጁ። እንግዲህ አንቺ ጠይቂው። ስለ ቲክታክም ይምጣታል። ቲክታክ የለው ይመጣችሁ። አንዴ ልናገር ነኝ። አንዴ ልናገር። አዎ ጠይቂው። እሺ የገጠር ልጅ ቲክቶክ አልጠቀምም። ሲጀምር መጠቀምም ስለማልችል ይመችና ቲክቶክ የለውም ያልኩት። ሐሚድ ቲክታክ መክፈት ይችላል። ማንሰከን እኔ ስለ ሐሚድ አልመሰለኝ። የገጠር ልጅ ሚውት አድርግ ወንድሜ፣ እባክህ ሚውት አድርግ። አንዴ እዚህ ቤት ተራራ የሚወረው ቆይ አንዴ አዳምጠኝ። እኔ ልናገር ፕሊስ። እኔ ይመችን ሰያ ይመችን ያለ መስሎኝ ነው ደላላውን ይመችን ቲክቶክ የለውም ያለ መስሎኝ። አዎ እሱ ቲክቶክ የለውም እንደሌለው ነግሮኛል። ቀጥታ ተደዋውለን ሆነ አንድ ተራ ግመል ጠባቂ ነው በላት እኮ ምንም እኔ ገጠር ነው። በጣም ብዙ ግመል ጠባቂዎች እናውቃለን። ቲክቶክ አላቸው። ኖ ኖ ኖ ኖ ኖ ቲክቶክ ከፍተህ ስለ ሀቅ ከሆነ የምንነጋገረው ሐሚድ ወንድሜ አዳምጠኝ። እንደዚህ አይሰራም። ቲክቶክ ከፍተክና ፎሎ አድርገንክ 1000 እናስገባዋለን። ቪዲዮ ታበራለህ። የገጠር ልጅ ቪዲዮ ያበራል። ስለ ሀቅ ከሆነ ሁለታችሁን ቪዲዮ አብርታችሁ ሁለታችሁን ጎን ለጎን አድርጋችሁ ትተዋወቃላችሁ። አትተዋወቁም፣ ታወራላችሁ። ይሄ ነው። ካለበለዛ ፍትህ የሚባል ነገር የለም። ካለበለዛ ሀቅ የሚባል ነገር የለም። ስለ ሀቅ የምንቆም ከሆነ ሁላችንም ስለ ሀቅ እናውራ። ሐሚድ ቲክቶክ በዩዘር ነው አይደለም። ቆይ እስኪ እኔ አንድ ልናገር። እኔ እዚህ ጋር እኔ ምንም ማገኘው ነገር አለ። ለምሳሌ ወይ ቲክቶከር አይደለም ወይ ማገኘው ነገር የለ ወይ ብር ማገኘው ምንም ጥቅም ማገኘው ነገር የለም እኮ ያየሁትን ነገር ለመናገር ነው እንጂ እኔ ገጠር ልጅ አላውቀው አያውቀኝ። በተገናኘ ነው አጋጣሚ ነው አለቀ። እሱን ለመጣል እኔ ምን ማነው ያለው? ማነው እሱን ለመጣል ያለው? ወንድሜ ማን ነው እንደዛም ያለው? እሱን ለመጣል ያለ ሰው አለ? ማንም እኮ አይደለም። አይ ሊጥሪ ምናምን እያለ ስለሚያለቃቅስ ሄደ ሰው እንዴት ያወራል ነው የኔ ጥያቄ። የገጠር ልጅ እባክህ ሚውት አድርግ። ተራክ ሲደርስ ብቻ ነው የምታወራው። እዚህ ቤት ሁለት ሰዎች ላይ በቃ እንደዛ ከሆነ ሁሉንም ጓደኞቼን አቅርቢያቸው። እየሰማሽ ሁሉም ይቀርባሉ። በቃ ሁሉንም አቅርቢ። የዛኔ እኔን እንጥሪ። በመጀመሪያ ደረጃ የገጠር ልጅ ሐሚድ ከኔ ጋር አልሄደም ይመጣና ስለፈልፍ የነበረውን ጠብቅ፣ ታገስ፣ ሚውት አድርገህ ጠብቅ። ይመጣና ሁለታችሁ ቪዲዮ አብርታችሁ ትነጋገራላችሁ። አብሯችሁ ለምንድን ነው የወጣኸው? አብሯችሁ የነበሩ ጓደኞቻችሁ ይመሰክራሉ። ለእኔ ምንም የሚጠቅመኝ ነገር ስለሌለ የማትመጣ ከሆነ ምስክርነት ተቀባይነት አይኖረውም። ሐሚድ መተክ ቪዲዮ አብርታ ምስክርነት ማትሰጥ ከሆነ ያንተ ምስክርነት ከሆነ እኔ ነገርኩሽ እኮ እኔ አንድ ተራ ሰው ነኝ አልኩሽ እኮ ነገርኩሽ። ሁላችንም ተራ ነን። ሁላችንም ተራ ሰው ነን። ይኸውልህ አንድ ሰው ምስክርነት ሲሰጥ ተደብቆ አይደለም ምስክርነት የሚሰጠው። ምስክርነት የሚሰጥ ሰው እዚህ ጋር መጥቶ ቪዲዮ አብርቶ ነው ምስክርነት። ተደብቆ ምስክርነት መስጠት የለም። የገጠር ልጅም ቪዲዮ አብራ፣ አንተ ቪዲዮ አብራ። ትተዋወቃላችሁ አትተዋወቁም? አንድ ላይ እንያችሁ። እኔ አልኩሽ እኮ ፎቶ መላክ እችላለሁ እኮ እኔ ከፈለጋችሁ እኮ አልኩሽ። በሌላ ነገር በቪዲዮ ኮልም ማውራት ይቻላል። እኔ ግን ቲክቶክ ስለማልከፍት ስለማልፈልግ። እንደዛ ከሆነማ ተቀባይነት አይኖረውማ ወንድሜ። በኢሞ ትደውልልና አለ በኢሞ ይደውልና በቪዲዮ ነው። ቆይ በኢሞ ይደውልና በቪዲዮ ነው። በኢሞ ልደውልና በቪዲዮ ታወራለህ። በቃ ኢሞ ክፈትና በኢሞ ልደውልና በቪዲዮ እናወራለን። አቡ አፍናን በቀደም እንዳደረገው ማለት ነው አይደል? በኢሞ እንደዛ ይቻላል። ማየት ነው እኛ ዋናው
ምን ፈልገዋል? ይተያዩና እነዚህ ልጆች ይተዋወቃሉ አይተዋወቁም? እንደገና አብረዋቸው የሄዱ እነ መቼም ሁሉም አብሮን ሄዷል ብሎ ደጀን አሊ ደስታ አብሮን ሄዷል ብሎ ሚውት አድርግ ፕሊስ። ሁሉም አብሮን ሄደዋል ብሎ የገጠር ልጅ ብቻ አብሮን አልሄደም ሐሚድ ካለ ችግሩ የገጠር ልጅ ጋር ነው ማለት ነው። የእንትና ደጀን አሊ ደስታው ሰርኩ ልዑል ደምሳሽ ሰይፈ ነገሰ እነዚህ ስማቸው የተጠቀሰ አብረው የተጓዙ ሰዎች ሁሉ ሐሚድን እናውቀዋለን። አዎ አብሮን ሄዷል ብለው የገጠር ልጅ ብቻ አብሮን አራት አልነበሩም? አዎ እሱን እኮ ጠይቅልኛ። ትናንትና 10 እንደነበሩ ስም ዝርዝር ሰጥቶኝ ስልክ ቁጥር ሰጥቶኛል። ዋትሳፕ ያላቸውን በዋትሳፕ ቮይስ አድርጌላቸዋለሁ። ዳይሬክት ኮል ያላቸውን ዳይሬክት ኮል ደውዬላቸዋለሁ። ሶ ምንድነው ያሉት? አሊና ደጀን ዋትሳፕ አላቸው ግን አንዳንድ ራይት ነው። ዳይሬክት ደግሞ የደወልኩላቸው እያንዳንዱን ኖት ይዣለሁ እኔ። ኦኬ እንትና ስማቸውን እያነበብኩ ማን ምን እንዳለ ልንገራችሁ። አሊ ዋትሳፕ ላይ ቮይስ አድርጌለት አንድ ራይት ነው፣ ቀጥታ ስደውል አያነሳም። ደጀን ዋትሳፕ ላይ ቮይስ አድርጌለት አንድ ራይት ሆኖ ልክ እንደ አሊ አንዳንድ ራይት ሆኗል፣ ግን ቀጥታ ስደውል ሁለቱም አያነሱም። ደስታው ደግሞ ስልኩ ዝግ ነው፣ ዋትሳፕም የለውም። ሰይፈ ስልኩ ዝግ ነው፣ ዋትሳፕም የለውም። ነገሰ ጋር ስደውል አንስቶ ሴት ልጅ አንስታ ፋጡማ አብደላ እባላለሁ፣ ይሄ የነገሰ የሚባል ሰው አላውቅም፣ ይሄ የኔ ነው አለች ፋጡማ የምትባለዋ። ሰርኩ ደግሞ ደወልኩ አላነሳም። እነዚህን ቁጥሮች አብረውኝ የሄዱ ሰዎች ፎቶ ላይ ያሉት ብሎ ፎቶቸውን ልኮልኝ አብረው ፎቶ የተነሱ እዛ መንገድ ላይ አብረው ፎቶ የተነሱ የነዚህን ሰዎች ስምና ስልክ ቁጥር ነው የሰጠኝ። ኦኬ አንዴ ፎቶ እኔም አንድ ዋትስአፕ ላይ ልኬልሻለሁ። አሁን እስቲ ቼክ አድርጊው። እሺ በሱ ነው ስልክ ቁጥሩ እሱ ነው። ልክ ነው። እነዚህ አብረውት የተጓዙ ግለሰቦች የነዚህን ግለሰቦች ስም ዝርዝርና ስልክ ቁጥራቸውን የሰጠኝ አብረው የተጓዙ እነዚህን ግለሰቦች ነው ኮንታክት። በቀደም 4 ነን ብሎ ነበር። ጥሩ የገጠር ልጅ የህዝቡን ጥያቄ ተመልከት ኮመንት ላይ። በቀደም 4 ነን ብለህ ነበር፣ ዛሬ 6 ሰው ከየት መጣ? ቴንክ ዩ። መልሰን እንጠብቃለን። አይ ቲንክ አልሰማኝም መሰለኝ። ይመለስ ነው እያወራበት ነው ስልኩን መጥቷል። አሁን ሀቡ ልጁ እኔ ገጠር ውስጥ ነው የምሰራው፣ ለህይወት የምፈራው አለኝ፣ ቪዲዮ አልወጣም አለ። የምሰራው ወደ ድንበር ቀረብ ባለ ቦታ ነው የምሰራው፣ ለራሴ ያሰጋኛል፣ እኔነቴ እንዲገለጥ አልፈልግም ቪዲዮ አለ። ስለዚህ ምስክርነቱ ተቀባይነት ይኖረዋል። እናንተ ወስኑ። በእኔ እይታ መልኩ ያልታየ ሰው ለምስክርነት ብቁ አይደለም። በእናንተ ደግሞ እሱ ነው። አይ ሳውዲ ላይ ምን በተለይ ገጠር በረሃ የሚሰሩ ልጆች እንግዲህ ተዝቅ ቀደምም እንዳየነው ብዙ ነገሮች ይደርስባቸዋል። በአካባቢያቸው የማይፈላለጉ ሰዎች ይኖራሉ። በእንደዛ ስጋት ላይ ይወድቃሉ ብዙ ቦታ። በዛ ምክንያትም ያው ሰግቶ ሊሆን ይችላል። ሁለተኛ ደግሞ ላይም ወጥቶ ፊቱንም አደባባይ ታይቶ የማያውቅ ሰው ይከብደዋል። ያ ብቻ ሳይሆን ግን ሳውዲ በረሃ ላይ የሚሰሩ ሰዎች ማን እንደው ጥላታቸው አያውቁትም። ለራሱ ሰጋለው አለ። አይ በድምጥ ስሙንም ማንነቱም ተናግሮ በድምጥ ይሆናል ከተባለ አትሊስት ፎቶውን ይላክልን ለኛ በውስጥና እነዛን ልጆች ሰብስቤ እነዚህን አብረው የተጓዙ ፎቶቸው ያለኝ ስማቸው ዋትሳፓቸው ያሉኝ ሰዎችን ዋትሳፕ ግሩፕ ከፍቼ ፎቶ ልኬ እዛ ላይ እነዛ 9 ሰዎች አዎ አብሮን ሄዷል ብለው የገጠር ልጅ ብቻውን አብሮን አልሄደም የሚል ከሆነ እየዋሻለው የገጠር ልጅ ነው ማለት ነው። ምክንያቱም ከብዙ ሰውና ከአንድ ሰው የትኛውን እውነት የሚናገረው 10 ሆነን ተጉዘናል እያለ ከ10ሩ 9ኙ አዎ ሐሚድ አብሮን ነበረ በቦታው ብሎ አንዳቸው አብሯቸው የተነሳ ፎቶ ማቅረብ ከቻሉና የገጠር ልጅ ብቻ ኖ አብሮን አልሄደም ካለ እሱ ጋር ነው ውሸቱ። ፎቶ ማቅረብ ትችላለህ? እንግዲህ ይቻላል። ፎቶ ይቻላል። እንግዲህ ምን ማድረግ ይቻላል?
ምናልባት ላይቭ ላይ ሁላቸውም ይምጡና ሁላቸውም ከመጡ በኋላ ፎቶውን ይዘለጥፈውና በትልቁ አርግሽኝ ያውታል። ሁላቸው ጥሩ ይሄ ልጅ እኛ ጋር አለ ከተባለ አለ፣ የለም ካሉ ሁሉም እንግዲህ ህዝቡ ይወስናል። እኔ በበኩሌ ይሄ ልጅ ለማያትና ላለማያቷ ከነሱ እኔ አንድ ግሩፕ ናቸው ብዬ ስለማስብ መሲ መታ ብትለየው ይሄ ልጅ እነዚህ ጋር አይቼዋለሁ ብላ መሲ ብትናገር የተመረጠ ይመስለኛል፣ ብሬክስ ብታመጣት። ምክንያቱም አሁን ሀቡ የምታመጫቸው ሁላቸውም በግሩፕ ራሳቸውን ሴራቸውን አስረው ነው የሚመጡትና ስለማቅ መሲ መታ ትለያቸው። ይሄ ላይ እነዚህ ልጆች ጋር አለ የለም። እኔ እኮ ሰያ ለሱ ህይወት አደባባይ ላይ እንዳይወጣ ብዬ ነው። ለሱ ህይወቴ አደጋ ላይ ነው አደባባይ ከወጣው ስላለ አደባባይ ሳይወጣ ዋትስአፕ ግሩፕ ላይ እነሱ አብረው ይሄዱ ብቻ አይተው ፎቶን አዎ ይሄ ሰው አብሮን ነበረ የሚለው ፎቶ ችግር የለኝም እኮ አለ። ፎቶ ችግር የለም ታለ ፎቶ ከሆነ እዚህ ጋር መለጠፍ ችግር የለብኝ። ፎቶ ከሆነ ህይወቴ አደጋ ላይ ችግር የለም አይደል? ቆይ ሰያ ፎቶ ከሆነ ችግር የለውም። ቪዲዮ ከሆነ ግን ችግር አለው። ሃው ካም ኢዝ ዘ ሴም ፐርሰን ከኛ ጋር ከሆነ የሄደው ማለት ህይወቱ እንዴት የኛ ሳያሰጋም እንደኛ ነፍስ አይደለ እንደያዝ ነው። መሲ ትምጣና መሲ ትመስክር። ወይም አንደኛ በግሩፕ ብታረጊው ፎቶውን ሊበትኑት ይችላሉ። ቪዲዮውን ያው እኮ ልዩነት የለውም። እሱን እኮ ነው የምልህ። ፎቶም ሆነ ቪዲዮ ምንም ልዩነት የለውም። የሰው ልጅ ፐርሰናሊቲው ማንነቱ ታወቀ ነው። ፎቶ ከሆነ ችግር የለብኝም፣ ቪዲዮ ከሆነ ችግር አለብኝ ማለት ላይቭ ሲሆን የእውነት አንተነትህ የታወቀ ነው። ፎቶ ከሆነ የሌላ ሰው ፎቶ ብልክስ እዚህ ጋር እያወራሁት ያለሁት ሰው እኔ ራሴ መሆኔን በምንድን ነው የማረጋግጠው? በፎቶ እንዴት ማንነትህ ይረጋግጣል? ምን ትላለህ? ድምፁ ሌላ ፎቶ ሌላ ሰው ቢሆንስ? እየሰማችሁ ላውድ አንስቼዋለሁ። አዎ ሚውቱን አንስቼዋለሁ እኮ እዚህ ጋር ለምሳሌ እኔ ችግር ቢደርስብኝ እነሱ አሁን ከዚህ በላይ ጨካኝ ሰው የለም እኮ ያዩትን ነገር መካድ። እዛ ጋር በረሃብ አንጀቷ ለታጠፈ ልጅ፣ በብዙ ጉልበቷ ለታጠፈ ልጅ ያላዘኑ እዚህ ጋር ለእኔ ያዙ። ነገ ጧት እኔ የሚደርስብኝ ነገር ስለማውቅ እኔ ራሴ መደበቅ የፈለግኩት ለዛ ነው። ስለዚህ እኔ ነገር እኔ የተናገርኩት ውሸት ከሆነ እኔን አጉልኝ፣ ችግር የለም። ሀቁን አላህ ያውጣላት ልጅቷን ላይ ድለት እንጂ እኔ ለዛ ለማንነቴ ስለምፈራ ነው። የምሰራበት ቦታ ደግሞ የሚያሰጋኝ ነው። ልም ያለ ገጠር ነው። ግመል ስለምሰራ ነው። ለዛ ነው ፎቶን ሊልክ ተስማምተውላ ፎቶን ልኮ በግሩፕ ዋትስአፕ ግሩፕ ከፍተን እነዚህ አብረው የተጓዙ ሰዎች ይዩትና ሁሉም አዎ አብሮን ተጉዟል ብሎ የገጠር ልጅ ብቻ ከሆነ አብሮን አልተጓዘ የሚለው ይሄ እኮ ትልቅ ማስረጃ ነው አይደል? ይኸውልሽ አብረዋቸው የነበሩ ሰዎች በሙሉ መጠየቅ አይጠበቅብሽም እኮ። መሲ አለች አይደለም ገለልተኛ፣ በቃ ድንገት መንገድ ላይ የተገናኙትን አቡ እኔም እኮ አላየሁትም እኮ ወይስ አልነበር ልጁን እኮ እኔም አላየሁትም። ስለዚህ መሲ ለምን አትመጣም? አሚድ የሚባል የጀቡሃ ወይም የቦረና የሚባል ልጅ ከኛ ጋር አልሄደም ነው ያልኩት። መሲን ጥሯት። መሲ ትምጣና ወይም ደግሞ በውስጥ መሲ ታናግረኝና ፎቶውን ልላክላት ወይም አንቺ ላኪላት። ለሱ ለምንድን ነው ለህዝብ የማይታየው ነው የኔ ጥያቄ። ህዝብ እንዲያየው ለምን አልተፈለገም? የገጠር ልጅ ህዝብ አየው ላይ ህይወቱ ሪስክ ላይ ነፍስ አይደለም እንደኛያዝነው። የገጠር ልጅ አዳምጠኝ። ፎቶውን ላንተ ልኬልክ አንተ አይተከው መሲ አይታው መሲ አዎ አብሮን ሄዷል ብላ አንተ አብሮን አልሄደም ካልክ ሁሉም አብረዋችሁ የነበሩ ሰዎች በውስጥ ፎቶ ተልኮላቸው አዎ ብለው አንተ ብቻ ከሆነ ያልከው ብቻ ከን ትክክል እኮ እኔም እኮ አይቼው ከኛ ጋር ሄደ መሆኑን አለመሆኑን እኮ ማቀው ነው እኮ ሀቡ እኮ ልታይ ለማን ነው ላኩላት ያልከው? አይታታል ቀይዋልኝ ለቀይዋልሽ ብቻ ላኩላት። ለቀይዋልሽ ልጅ ወፈር ላለችው ቀይዋልሽ ወፈር ላለችው ለቀይዋልሽ ኦኬ ማናት ወፈር ብላ ቀይዋልሽ? ከዛ የራያዎቹ የተለዩ ማለት ነው። ከራያዎች ከተለዩዋችሁ ውስጥ እኮ ቀይዋልሽ ቀይዋሊ ወፈር ያለችው መሲ ናት። መሲ ናት ለጓደኛዋ ናት። እንግዲህ ስሟን አላውቅም። ቀይዋልሽ ብቻ ቃል ያለችው መሲ ናት። መጀመሪያ መሲ ትምጣና ቪዲዮ አብርታ ቀይ መሆኗን እንያት። አዎ መሲን ጥሯት። ቀይ ወፍራም መሆኗን እንያትና ቀይ ወፍራም ከሆነች እሷን ነው እያለ ያለው ማለት ነው። ስሟን አያውቀውም ማለት ነው። ኦኬ ይላክላትና ታያለች። እሺ
የገጠር ልጅ አንዴ የህዝቡን ጥያቄ ትመልስልኛለህ ፕሊስ? በቀደም 4 ነን ብሎ ነበረ 6 ሰዎች መልሼ እደውልልሃለሁ እያሉ ነው። ፕሊስ ይህን ጥያቄ መልስ እባክህ። አመሰግናለሁ። ምንድን ነው? ኦኬ ደግሜ ላንብብልህ። የህዝቡ ጥያቄ በቀደም 4 ነን ብሎ ነበረ፣ ሌሎቹ 6 ሰዎች ተጨማሪ ከየት መጡ የሚለው ልታስረዳቸው ትችላለህ ፕሊዝ? ቴንክ ዩ። ስልኩን እኮ ነው ስልኩን እኮ ልኬለታለሁ እኮ ሁሉንም አንቺ ጋር ይላኩልሽ። ለሰይድም ለሳሪም ልኬላቸዋለሁ። አይደለም የገጠር ልጅ ጥያቄው አልገባህም ወንድሜ። የህዝቡ ጥያቄ ከዚህ በፊት ሰያ ሲጠይቀው በሰያ ቤት ላይቭ ላይ 4 ብቻ ነበርን አብረን የተጓዝነው ብሎ ነበረ። የማዳመጥ ችግር እንደሆነ ነው እንጂ 4 ነን የተጓዝኩት አላልኩም። የማዳመጥ ችግር ካለባቸው በቃ ሰያ እባክህ ማስረጃ ካለ የላከልኝም 4 ነን ብሎ የ4 ሰው ቁጥር ነው የላከልኝም። እኛም የማቃቸውን ያልኩ ሰያ የማቃቸውን ነው ብዬ ስልክል የዘመዶችህን አልከኝ። እንግዲህ ተመልከት፣ እንደዚህ እንደዚህ በተራ እናወራ። አዳምጠውና እንዲጨርስ የገጠር ልጅ አንዴ እባክህ አይደለም ሲሳደበኝ የነበረ ሰው እኮ ነው። አሁን እዚህ ጋር መጥተሽ እዚህ ቤት ግን አይሰድብክም። እኔ ስለ ቤቴ ነው ኃላፊነት ያለብኝ። እኔ ቤት ውስጥ ይኸውላችሁ ትዕግስታችንን ጨርሳችሁ ክፉ እንድንናገር አታድርጉ። በተራ እናወራ። ትዕግስታችንን ምናምን አይደለም ቁጭ ብለሽ ተሳደብኩ አልነበረም እንዴ? የገጠር ልጅ እንደማመጥ እባክህ ሚውት ታደርግና ቢሆን በጣም ጥሩ ነገር ነው። አዎ ታዳምጠዋለህ እሱ ሲያወራ፣ ከዛ አንተ ስታወራ እሱ ሚውት አድርጎ ያዳምጥሃል። ኦኬ እዚህ ቤት ውስጥ ተከባብረን ነው የምናወራው። በተራ ነው የምናወራው። ማንም ላይ አይጮህም። ማንንም ዲስሪስፔክት አያደርግም። ፕሊዝ ቴንክ ዩ። ደግሞ አንድ ነገር የምነግርሽ ነገር አሁን አንቺ ከጠያቂው ነው መልስ የምትሰጪው። ተረዳሽኝ አይደለ? ልክ ስጠይቅኝ ከዚህ ስንት ሆናችሁ እዛ ድረስ፣ ከዛ ወዲያ ስንት ሆናችሁ እዛ ስንት አገኛችሁ፣ ከዛ በኋላ ስንት ናችሁ ስትይኝ ያንን ያለውን ጠቅላላ ነገርኩሽ። እሺ አሁን አንተ ግን እሱ ጋር 8 ሆነን አንዴ አንተ ሚውት አድርግለትና ሰያ እንዴት እንደተረዳክ እሱ ያስረዳ። እሺ አንተ አዳምጥ። እኛ ጋር ገብቶ በህዝብ ፊት ቁጥርም የሰጠኝ 4 ሰዎች ነው። በህዝብ ፊት ያለው 4 ነን ነው። እኛ ሌላ አናውቅም ያለን በህዝብ ፊት ወጥቶ 4 ሰዎች ነን ቁጥራቸው እነሆ ብሎ 4 ሰው ቁጥር ሰጠኝ። ከሶስቶቹ አንደኛው ላይ ገባ። ሶስቶቹ ስልካቸው አይሰራም። አንደኛውን ደውዬለት እንዳው መጨረሻው 66 ነው ምናምን ደውዬለት 66 አይደለም መጨረሻው 02 መሰለኝ። ሰዋራው ለምን ፈልገህ ነው ሲል ለመረጃ ነው እንደዚህ ነው ኔትወርክ አይሰማም ብሎ አደናቅሮ ዘጋይ። መናገር አልፈለገም ብዬ ደግሜ ማልደወልኩበት መጨረሻው 12 ቁጥር ያሉት 4 ነን ያልኩበትን ሲያቀርብልኝ ለኔ 4 ነን ያልኩበትን ማለት ነው። እኔ ከህዝብ ፊት ነው እኮ ጎበዝ። እኔ እኮ አይደለሁም ያለው። እኛ የቤቱን ህግ ለምን አታከብርም እባክህ የገጠር ልጅ? ልክ የተሳደብኩበትን ምክንያት ሰው እንዲረዳልኝ እያደረገ ነው። ችግር የለውም አይደለም። ህግ ከእውነት ይበልጣል ወይ ነው የኔ ጥያቄ። አይ ይኸውልህ የገጠር ልጅ እዚህ ቤት ይኸውልህ እንዴት መሰለህ፣ እኔ ራሱ የላይቭ ባለቤት ያላልኩት ለምንድን ነው የሚወራው ታዲያ? እኔ ይኸውልህ ታዳምጥና ከዛ ሲጨርስ ይሄን ነጥብ አላልኩም እኔ ትላለህ። እንደዛ ነው እሺ የሰው ልጅ የሚነጋገረው። ይኸውልህ እኔ አሁን እያንዳንዳችሁ የምትናገሩት ነጥብ ለምንድን ነው የማስጨርሰው? እኔ ያላልኩትን እያወራ ታዲያ ለምን አስጨርሰዋለሁ? 4 ነን አላልኩም እኔ ሲጀመር። መጨረሻ ላይ እኮ ያለበትን ማስረጃ ጠይቋለሁ እኮ። ማስረጃ አንድ ሰው ማስረጃ እስካላቀረበ ድረስ እኮ ተቀባይነት አይኖረውም። ማነው እኔ ለምናገረው ነገር ማስረጃ ካላቀረብኩ እንዳታምኑኝ። 4 ነን ያለበትን ቪዲዮ ሪከርድ አምጣ ኦር ቮይስ ሪከርድ አምጣ እንለዋለን እኮ። አንተ ግን ተረጋግተህ ማዳመጥ ሊኖርብህ ይገባል። እባክህ አዳምጥ እሺ። ቴንክ ዩ። እሺ ሰያ ቀጥል። ስለዚህ እኛ 4 ነን ከሊ ቁጥር አሁን መቼ እንደዋላቅም 17 ተልኮልኛል። 40 ይሄን አሁን መቼ እንደላካላቅም
መጨረሻው 12 መጨረሻው 49 ከይቅርታ ጋር 4 ነን ያለበት ቪዲዮ ስትጨርስ ታሰማናለህ አይደል? 4 ነን ያለበት አይ ቪዲዮ ነው የለኝም። ላይቭ ላይ አይደለም ያለክ? አሁን ላይቭ ላይ ነው ብንሄድ እናገኘዋለን ሪካርዶ። እኔ ግን አላስኩትም። አሁን የቀኑን ሪከርድ በኋላ ታወጣና ነው ታሳያለህ። 4 ነን ያለበትን ታሰማለህ። ለምን እኮ የላከልኝ ልንገርሽ ነው 4 ነን ብሎ የላከልኝ ቁጥር 4 ቁጥር ነው። 1 49 1 02 1 66 1 12 4 ቁጥር መጨረሻው 4 መጨረሻው ነው የምነግርሽ። 02 የሰይፈ ነው። 66 የአሊ ነው 17 የደጀን ነው። 67 አላከልኝም። 49 ነው የላከልኝ። ማን እንደው አላውቅም። እና ደግሞ መጨረሻው 12 ያጎቱ ልጅ ነገሰ። ይሄን 4ቱን ነው የላከ፣ ሌሎቹን አላከልኝም። ይሄን 4 ቁጥር ላከልኝ። እሺ ብዬ ነገሰ ላይ ደወልኩኝ። የደላላው የጌትነት ወንድም ነኝ አለኝ። የጌትነት ወንድም የደላላው ጌትነት ደላላ ነው እንዴ? ጌትነት የሀና ባለቤት ጓደኛ ነው አይደለም? ደላላ ነው። ኦኬ ለይመች የሰጠው እሱ ነው። ስለዚህ የጌትነት የደላላ ወንድም ነኝ አለኝ። እንደዛ ሲለኝ እሺ አልኩ። አዋራሁት ላይ እንደዛ አድርጌ በእንትን መጨረሻው 49ውን ማንኛው እንደው አላውቅም። ስለዚህ ጉዳይ ሳነሳበት አደናቅሮ ዘጋበኝ። ብደውልም አላነሳ። መጨረሻው 02 ነው መሰለኝ፣ እሱም አልመለሰ። ይሄ አሊ በላይም ነው የምገባው አለ። አሊ ገባ። እኔ የማውቀው 4 ነው የሰጠኝ ቁጥር 4 ነው ብሎ ነው ሲወራም የነበረው። ሁሉም ሰው እንግዲህ ብዙ ሽሽተው ነው ያለው። 4 ናቸው ጓደኞቼ ነው ያለ። ከዛ ውጭ እኔ የማውቀው የለኝም። ግን ያው መረጃ ቪዲዮ ምናምን አላስኩም። ችግር የለውም። ለምሳሌ 3 ጊዜ ጥያቄ አድርገንላል። 3 ጊዜ ሆነም አንድ አይነት ጥያቄ ስላልመለሰ አሁን 4 ብለ ምንም ችግር የለው። 44 አለማለቱም እንደውም ጉድ ነው። ጨርሻለሁ። ኦኬ ቴንክ ዩ። 4 ለእኔ ደግሞ ትናንትና 4 ያለኝ ስንነሳ ከሳውዲ ስንነሳ ሀና 1 ሴትና እኔ እና 3 ወንዶች በአጠቃላይ 4 ሆነን ተነሳን። እያንዳንዱ ነገር እኔ ጽፌዋለሁ። እንደገና ሪከርዱም አለ። 4 ሆነን ተነሳን። ከሳውዲ ስንነሳ ነው ያለው። 4 ሆነን ተነሳን ለእኔ ያለው። ለአንተ ደግሞ በአጠቃላይ ከሳውዲ እስከ ኢትዮጵያ ነው 4 ነን ያለክ። መንገድ ላይ የተጨመሩ እነዚህ እነማ የቱ ጋር እንደተጨመሩ የጻፍኩት ለምስክር ይቅረቡ ብሎ የሰጠኝ ቁጥር ነው የምልሽ። 4 ነን ያለኝ ሌላ ነገር ለምስክር እንዲመጡ የተነሱት ያንን አብረው ስንት ይሆኑ ስለዛ ስላላወራን 4 ነን ብሎ ነው ምስክር ይስጡ ጓደኞች የመተው ብሎ 4 ጓደኞቹን ነው ቁጥር የሰጠን ነው እንጂ ከዛ ይሄን ያልሆነን ነው የሚለውን ሲለፈልፍ ነበር። ግን ብዙም አላስታወስኩም። ብዙ ብሏል ላይ ግን ብዙ ማለት እኔ ያልኩት ለምስክርነት ይምጡ ብሎ አራታቸውም ደግሞ ያንኛው አሊ ምስኪን ሆኖ ዘበራረቀባቸው እንጂ አንድ አይነት ሴራ ጎንጉነው እንደመጡ ደግሞ ደርሼባቸዋለሁ። እሺ ጥሩ። ይኸውልህ ለእኔ ደግሞ ትናንትና የተናገረው ምንድን ነው 4 ሆነው ከሳውዲ እንደተነሱ የገጠር ልጅ አሊ ነገሰና ሀና 4 ሆነው ከሳውዲ ተነሱ። ከዛ መንገድ ላይ ደግሞ ከሳቢያ የሚባል ቦታ በቤት መኪና ሄደው የሆነ ቤት ውስጥ ገብተው እንትናን ማነው ስማቸው ልዑልና እንትናን ያገኟቸው። ቆይ ልዑልና ደምሳሽን ያገኟቸው ሽፍታዎቹን ካለፍን በኋላ ነው ያለኝ። እኔ ዲቴል ስለምጠይቅ ይሆናል ሜቢ አዶ ነው። እሺ ደጀን እዚህ ጋር ያለው ደጀን አሊንም ማስገቢው ደስታው ይታለ አሊን ጥሩትና ይግባ። አሊ ና በሉት። አሊ ሼር አድርጉለት። አሊን በነገራችን ላይ በጣም ልኮልኛል። አሊ እንዲመጣ እሱም ይፈልጋል። ማነው ስሙ? የገጠር ልጅም አሊ እንዲመጣ ይፈልጋል። ቲክቶኩን ልኮልኛል። በጭራሽ ላሰማለትን እኔ ያልኩትም ማለት ነው። እሺ ላሰማሽ አንድ ጊዜ የስ ፕሊስ አሰማ።
አራቱ ከኛ ጋር የነበሩ ማለት ነው። አራቱ የእነሱ ነው። የሌሎቹን ደግሞ ከነዚህ ደውዬ ተቀብዬ ከዛ ሁላቸውም አካውንታቸውን ይነግሩኛል። የሁሉንም አካውንት ስክሪንሾት አድርጌ አመጣልሃለሁ። የሁሉንም በቃ ደውልላቸውና ሁሉንም እንዲገቡ ቀጥራቸዋለሁ። ነገር ይኸው ሰማሽ አይደለ? የሌሎቹን እቀበልልሃለሁ ነው ያልኩት። ከሰማሽው ሪከርዱ እስኪ ፕሊስ አንዴ ይቅርታ ጋር አንዴ ክፈተው ድጋሚ በደንብ ልስማው። ሶሪ ልጆች ነው የአራቱ ከኛ ጋር የነበሩ ማለት ነው። አራቱ የእነሱ ነው። የሌሎቹን ደግሞ ከነዚህ ደውዬ ተቀብዬ ከዛ ሁላቸውም አካውንታቸውን ይነግሩኛል። የሁሉንም አካውንት ስክሪንሾት አድርጌ አመጣልሃለሁ። የሁሉንም ኦኬ በቃ ደውልላቸውና ሁሉንም ክፈተው። አልጨረሰም። ቮይሱ አላለቀም። አቆምከው። እንዲገቡ ቀጥራቸዋለሁ። ነገር ኦኬ። ስለዚህ እዚህ ጋር አሁን የሰማነው ቮይስ የሚለው የእነዚህ አራቱ አብረውን የነበሩ ናቸው። የሌሎቹ ደግሞ ስልካቸው የለኝም፣ አካውንታቸው የለኝም፣ ቲክቶክ አካውንታቸው ማለት ነው። ስክሪንሻት አድርጌ ፈልጌ አምጥቼ ይሰጣለሁ የሚል ቮይስ ነው የሰማነው አይደል? ሰያ ሀቡ አንድ ነገር ልናገር እዚህ ጋር። እሺ ጓደኞችን አመጣህ? ቆይ ጓደኞችን ጠይቅ። እኔ ጋር ያለውን ውሸት ካለበት መጠየቅ ህዝቡን ፍረዱ። እስኪ ሰያ እስኪ ከፍት ድረስ ሀቡዬ ምናልባት እንዳካሄድ ትልቁ መስመራችን እንዳይሳት ሰውም እንዳይሰላችብን በኋላም ዋና ጉዳዩ ላይ ትኩረት አድርገን እንሂድ። የአራት ነው 9 ነው የሚለውን ትላንትና ያስረዳበት የገጠር ልጅ ከአራት ተነስቶ የደረሰበትን የነገረን ባለፈው ሰያ ጋርም የነገረን ኦልሬዲ እኛ 4 ሆነን ነው የሄድነው፣ 3 ወንዶችና አንድ ሀና፣ እኛ ከዛ የተነሳ ነው 4 ነን የሚለው ነገር ላይ ነው እንጂ ፕሮሰስ አድርጎ ትላንት ሲያብራራ ነው ወደ 9 ምናምን የመጣው። እነዛን ነገሮች ከድሮም ሲናገር ነበር። ስለዚህ ወደዛ ጉዳይ እንሂድ። ትክክል ተስፍሽ። ግን እዚህ ጋር የገጠር ልጅም እኮ ሀቄ ተበልቶብኛል፣ 4 ብቻ አላልኩም፣ ውሸታም ተብያለሁ። ስለዚህ ውሸታም ስለተባልክ ከዚህ በኋላ የምናገረው ምንም አይነት ነገር እውነተኛ ሊሆን አይችልም። በመጀመሪያ ደረጃ እኔ 4 ነን ብቻ እንዳላልኩኝ፣ ስንነሳ ከሳኡዲ 4 ነበርን። ኦኬ መንገድ ላይ የቱ ጋ ነው አንደኛ ሲነሱ የተነሱት ከሳውዲ አብረው የተነሱት የገጠር ልጅ እንትና የገጠር ልጅ ሀና አንድ ጊዜ የመጨረሻ የ12ቱን ቁጥር መጨረሻ ላከልኝና ከዛ በኋላ ሌሎቹን ስክሪንሻት አንስቼ ልክልሃለሁ አለኝ። ልክ እንዳለው የአራቶቹን ስክሪንሻት እያነሳ ላከልኝ እንጂ የሌሎቹን አንሱ የሚላቸውን ከአራት ውጭ ያሉትን አይደለም። ለምሳሌ 12ቱን ተላከልኝ በኋላ ነው የሌሎቹን ስክሪንሻት እያነሳው ልክልሃለሁ አለኝ። ቁጥራቸውን እኔ ፌስቡክ ዋትስአፓቸውን ልብ አላልኩም፣ ብዙ ሪካርዱን አላዳመጥኩም። እኔ እሱ የሚልከውም ብዙም አላዳመጥኩም። ኤኒዌይ ሰያ ስላልሰማከው ነው እንጂ አራት ልኮልክ ከዛ ሌሎቹን ደግሞ አላዳመጥኩት አለ ብዙ። ኦኬ ያው በቢዚ ሆነክ ኢትስ ፋይን በቃ ያላዳመጠው ነገር አለ። በጣም ቢዚ ሆኖ መጀመሪያ 4ቱን ልከክ የሌላውን ደግሞ ስለሌለኝ ፈልጌ ልካለው ያልከውን ቮይስ አልሰማውም ነበር። ይሄንን ፓርት እናልፈውና ምን ከላከ በኋላ ሌሎቹም ጨምር ብዬ እኔ ሪካርድ አደረኩት። የአንዱን ልኮልኝ አንድ ብቻ ሲልከ ሌሎቹም ጨምር አልኩት። ከዛ ትንሽ ቆይቶ መልሶ ስክሪንሻት አንስቶ ላከልኝ። እሱን ግን የሌሎችን ማለትን አልሰማውም እዛ ላይ። አሁን ገና ተሱ ቮይስ ስለሚደራረብ ኢትስ ፋይን። እሺ አሁን ወደሚቀጥለው ጉዳይ እንሂድ። መሲ አልመጣችም እስካሁን። እሷን ነበር እየጠበቅን የነበረውን። ስለ ሀምዲን አይታ አብሮን ሄዷል አልሄደም የምትለው ሁለተኛው ጉዳይ ጨርሰን ከዛ እንቀጥላለን። ሀቡዬ ማስታወሻ እንድትይዥ በዛው የስልኳ ነገር ማጋ እንዳለ እንዳትረሻት። እሺ እሷን አስምረሽ ያዝባት። የልጅቷ ስልክ ማጋ ነው የሚያለው እሷን። በጣም ጥሩ። የገጠር ልጅ የልጅቷ ስልክ ማን ጋር ነው ያለው? ትናንት ያልከኝ ማን ጋር ነበረ? ነገሰጋ ነገሰጋ። ፓስፖርቷስ ያለው ነገሰጋ አይደል?
ምናልባት ነገሰ ጋር ያለው ግንኙነት የገጠር ልጅ ዘመድ ናቸው የተባለ ነው። ወር ደግሞ ያለህ ግንኙነት ከሌለ ደውለህ ሊመጣ ይችላል ወይ አንተ ልታናግረው ትችላለህ ስለ ስልኩ ጉዳይ። ነገሰ ጋር እኮ ስደውል እኔ እኮ ቅድም ተናገርኩ። ስደውል ፋጡማ አብደላ የምትባል ልጅ ያው ሪከርድ አድርጊያታለሁ። ስደውል እሱ ይደውል ብዬ ነው። ሌላ ስልክ ካለ ለእኔ ከሰጠከኝ ውጭ ስልክ ካለ ደውለክ ነገሰን ብጠራው። ለምን እኔ የነገሰ ነው ብለህ በሰጠኸኝ ስልክ ደውዬ ጠዋት ከእንቅልፌ እንደተነሳው ከሰዓት አካባቢ ከእንቅልፌ እንደተነሳው ስደውል የማን ስልክ እንደሆነ አውቀሻል አለችኝ። ሪከርዱን ማሰማት ትችላለህ? ቆይ ታሰማችሁ። በመረጃና በማስረጃ አይደል ሁሉ ነገር። ከዛ እኔ ነገሰን ፈልጌ ነበር የገጠር ልጅ ነው የነገሰ ስልክ ነው ብሎ የሰጠኝ ስላት አይደለም እኔ ፋጡማ አብደላ እባላለሁ ብላ ዘጋችብኝ። አንዴ ቆይ ልክፈት። የነገሰ ስልክ ነው አይደል? የነገሰ ስልክ ነው አይደል? ነገሰን ማግኘት ፈልጌ ነበር። ነገሰ የገጠር ልጅ ነው የሰጠኝ። የነገሰ ስልክ አይደል? ስልኩ እኮ የፋጡማ ስልክ ነው። ማናት ፋጡማ? ፋጡማ አብደላ አላውቃትም። እኔ የነገሰ ነው ብሎ ነው የገጠር ልጅ የሰጠኝ። ነገሰን ታውቂዋለሽ? ሄሎ 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 ዘጋችብኝ። ያወራነው 44 ሰከንድ ነው እና ፋጡማ አብደላ እባላለሁኝ። ይሄ የነገሰ ማን ነው? ነገሰን ታውቂዋለሽ ስላት አልመለሰችልኝም። እስቲ ያኔ ስልክ ላይም ደግሞ ደውሉ። ሀቡ አቤት። ስልኩ ይቅርታ ስልኩ የነገሰ ነው። እኔም ልኬልሻለሁ አይደል? ካገኘሁት አንተም ልከህልኛል። ስለዚህ ምንም የሚያጠራጥር የሚያሸማ ጉዳይ አይደለም። ባይሆን የገጠር ልጅ ወይንም የገጠር ልጅ ስምሽ ሹምዬ ነው የኔው መጠይቅህ ነገሰ ጋር እስከ ኢትዮጵያ ድረስ አዲስ አበባ እስከምትገቡ አብራችሁ ነበር የመጣችሁት? አይ አደን ድረስ ነው። አደን ማለት የምን ማለት ነው? እኔ በባህር ሄጄ ነው እነሱ በእንትን እስከዛ ድረስ ሀና ካንተም ጋም ከነገሰም ጋር አብራ ነበረች? ላዛ ድረስ አይደለች። እሷ ድንበር ነው የተለያየ ነው። ስለዚህ እሷ ከእናንተ ጋር ቀርታ አንተና ነገሰ አብራችሁ መጣችኋል። ይሄ ጉዞ ጀምራችሁ ነበር የተወሰነ አይደል? እሷ ከእናንተ ጋር ቀርታ ብዙ እኮ ነው እኮ ብዙ ሆናችሁ አንድ ላይ ሆናችሁ ሀና ከእናንተ ጋር ቀርታ አንተ እና ነገሰ ሆናችሁ የቀራችሁት አብራችሁ መጣችኋል የተወሰነ አይደል? አዎ። እሺ እንደዛ ከሆነ ስልኳንና ፓስፖርቷን ከአንተ ተመልሶ መቼም ይወስዱ አይደለም። አስቀድሞ መጀመሪያ ተቀብሏት ወይንም ይዞ ስለመጣ ነው አይደል ይዞ ኢትዮጵያ የገባው? አዎ የያዘላት እሱ ነበረ። መጀመሪያም ቦርሷን ከወዲሁ ጀምሮ የያዘላት እሱ ነበረ። ለዛ ነው። ስልኳም ደግሞ ባትሪ ዘግቶ ነበረ። ከዛ በኋላ ላይ ነው ቀኑን ታስታውሰዋለህ? ምናልባት ይኸውልህ እኔ አባቷንም አውርቻቸዋለሁና እሷና እናንተ አብራችሁ ሄዳችሁበት የመጨረሻው የተለያያችሁበት ቀን በምን ቀን ነው? ኧረ እኔ እንጃ ቀኑን አላስታውስም። ለምን መሰለህ እንደዚህ ልልህ የፈለኩት አባቷን ሰፊ ሰዓት ወስደን አውርተናቸው ነበርና ጥር 9 ደውላ አውርታቸው ጥር 10 መሞቷ ነው የተነገራቸውና እንዴት በአንድ ቀን ልዩነት ውስጥ ይሄን ያህል እንትን ሊል ቻለ የሚል ጥያቄ ስለፈጠረብኝ ነው እንትን ያልኩ። አንድ ስልኳን በእናንተ ቲም ነው
ይዛችሁ እንትን የመጣችሁት አይደል? ግን በአንድ ቀን በፊት ደግሞ ደውሎ አውርተዋቸዋልና ይህን ነገር አንዴ ልታጠራልን ትችላለህ? እኮ አይ ቀኑን እኮ እኔ ቀን ስለማላውቅ ነው እኮ አሁን እኔ እዚህ ራሱ ቀን ዛሬ ማክሰኞ ሮብ አላውቅም እንኳን አይደል ቀን ማለት ነው። እሺ ቀኑን ካላወቅክ እኔ ተስፍዬ አንድ ነገር ለመርዳት ነው። ይቅርታ ጃንዋሪ 19 ላይ እሱ ቪዲዮ ፖስት አድርጓል። ቪዲዮ ፖስት 1 ሰከንድ ፕሊዝ። ጃንዋሪ 19 ቪዲዮ ፖስቷል እና ያንን ቪዲዮ ሀና አለችበት በህይወት ነበረች ጃንዋሪ 19። ይሄ ቪዲዮ መቼ ነው የተቀረጸው ብዬ ጠይቄው ከአንድ ቀን በፊት አለኝ። ከአንድ ቀን በፊት ከሆነ ጃንዋሪ 18 ማለት ነው። ጃንዋሪ 18 ማለት ደግሞ በኢትዮጵያ ጥር 1 ሰከንድ ሲጋጽፋለ በኢትዮጵያ ጃንዋሪ 18 ማለት በኢትዮጵያ ጥር ለመጨረሻ ጊዜ አንተና ሀና ነው ሞተች አሉ እንደላሎቹ ያለው። ዳት ሚንስ ጃንዋሪ 18 ጃንዋሪ 18 በኢትዮጵያ መቼ ነው? ጥር 10 አንተ ከአባትየው ጋር አውርተክ ተደውሎ እንደዛ ተባልኩኝ ሞተች ተባልኩ ያለቀን ማለት ነው። አዎ እንደውም አባትየው ምልክትን ከተራን ነው ምልክት አድርገው ከተራ ማለት ጥምቀት ዋዜማ ማለት ነውና በማግስቱ ጥምቀት ለመሆን አንድ ቀን ዋዜማው ላይ ነው ይሄም መርዶ የነገሩኝ። ከዛ በፊት ደግሞ አንድ ቀን በፊት ደግሞ ደውዬ ማነው ደውላ አውርቻታለሁ የሚል አይነት ነገር ነው ያሉኝ። ምናልባት ሹምዬ በዚህ ላይ አንድ ደግሞ መጠይቅህ ምን ያህል ቀን ነው ከሷ ጋር አብራችሁ ጉዞ ያደረጋችሁት? እንግዲህ ከጅዳ ጀምሮ ነው አብረን የተጓዘው እኮ። ስንት ቀን? አንድ ቀን አድረናል ሳቢያ ላይ። ሁለት ቀን ሳቢያ ደግሞ እንደዚሁ ወደ 9 ሰዓት ላይ ተጭነን መሽቶብን አድረን ጠዋት ሄደን እንደገና ደግሞ ትንሽ መንገድ ሄደን ካድን በኋላ ለሊቱ ደግሞ እንደዚሁ መንገድ ሄደናል። ከዛ ውጪ ብዙ ቀን ነው ማለት ነው። ቢያንስ 3-4 ቀን 5 ቀን አካባቢ ይሆናል ማለት ነው አይደል? እንደምትለው 4 ቀን እንደዛ ያድረናል። ከእንተቢያ የሚባለው ቦታ ላይ ያድረናል። እዛ ያደርነው 2 ቀን ይሁን 1 ቀን ይሁን ነው። አሁን እዛ ጋር አድረናል። አሁን እዛም ቢተላደር ማለት ነው። እነዚህኞቹን ጓደኞችን ያገኘንበት ቦታ ላይ ኢትዮጵያ መተህ ምን ያህል ጊዜ ቆይተሃል? ኢትዮጵያ ተቀምጫለሁ። ምን ያህል ጊዜ? ኢትዮጵያ እንደውም ከዚህ ነው በ20 ቀናችን ነው በ22ኛ ቀናችን ነው የደረሰው እኮ። ምን ያህል ጊዜ? አዲስ አበባ ላይ የአንድ ወር ቤት ኪራይ ከውጪ ደግሞ በቃ በአጠቃላይ ከዚህ ሄጄ እናስተመለስበት 2 ወር ቢሆን ነው። ቤተሰቦቿ ሊያገኙህ በጣም ይፈልጉ ነበር። ምናልባት የአንድ አካባቢ ልጆች ሆናችሁ የአካባቢ ይሄን ልጅ ከአንተ አጠገብ ቀርታ ወደኋላ በዛ ላይ ሙታለች ብለህ ቪዲዮ ሰርተህ ቤተሰቦቿ ይሄ መርዶ ተነግሯቸው ቢያንስ እንኳን እንደው ለማጽናናትም ቤተሰቦቿ ለማናገር ምን ያህል ሞክረሃል? እነሱስ አንተን ሲፈልጉ አንተም ለማግኘትስ ምን ያህል ፈቃደኛ ሆነሃል? እስቲ ይሄንንም በዛው ነገረኝ። እነሱ ፈልገውኝ ቢሆን ጃይዝ ነኝ እኔ ተመረው እንጂ እምቢ ብዬም አላውቅም። ላገኘት ይለኝ ምልጃርው አግኝታቸው ታውቃለህ? አግኝቻችሁም? እኔ እኮ አላውቃቸውም ቤተሰቦቹ
እሷንም እኮ እዚህ ነው ያወቅኳት። እነሱ ግን ያውቁሃል። የእናትህንም ስም ሁላ እንትኑ በሉ እንትኖችንም ቤት ድረስም ሁላ መጥተው ነበረ። ያው አንተ ለማግኘት ፈቃደኛ ወይንም ቢዚ ሆነ ካልሆነ በስተቀር እኮ አይ እምቢ ብሎናል ደግሞ የሚል ማስረጃ ካለ ደግሞ መጠየቅ ትችላለህ። እምቢ ብዬ ከሆነ ማለት ነው ወንድም። ይቅርታ የገጠር ልጅ ማለት ለቅሶ ለመድረስ እንኳን ኢትዮጵያ ከገባ ካይቀር ሀዘን ሞታለች ብለሃቸዋል። ስለዚህ ለቅሶ ልደርሳቸው አልሄድክም ቤተሰቦቿ ቤት? እኔ ነኝ የተቋረጠው ወይስ እናን? እስቲ የሱ ነው አይደል? እኔ እንጃ። አይ ቲንክ የገጠር ልጅ ጋር መሰለኝ። ማለት እኔ በአንተ ቦታ ቡና ብሬ የሄድኩት ሰው መንገድ ላይ ህይወቱ ካለፈ ኢትዮጵያ ስደርስ ቤተሰቦቹ ጋር ለቅሶ ለመድረስ ሰውኛ ማለት ነው ማንኛውም ኢትዮጵያዊ እንደሚያደርገው ለቅሶ ለመድረስ ሄድ ነበር እና ሄደክ ነበር ቤተሰቦቿ ጋር? እኔ አላውቃቸውም እኮ አልኩሽ ቤተሰቦች ያው ባላቃቸው ማፈን። በዛ ላይ ደግሞ እንደዛ ነገር በፈራ ልጅ ነኝ፣ ህፃን ልጅ ነኝ። ሌላው ምናልባት ሀቡዬ እንደን ለማድረግ ያህል የመጨረሻ ጥያቄ የሚሆነው አብራችሁ 4 ቀን በመተጓዙበት ሰዓት እንደው የህመም ምልክት ወይንም የሆነ ያያባት ነገር ምናምን ነገር ይኖራል እሷ ላይ? እኔ ያየሁት ድካም ነው ያየሁት። ግን ቤተሰብ ጠይቂያቸው ያማት ነበር እንዴ ብያቸው በጠይቃቸው አው ከዚህ በፊት የሆነ እንትን እንደሚጥል ነገርና ዛሬ ለሚያስፈልገው የሹምዬተው ለሌላዎቹ ግባት እንዳይሆን እኔ እሱ መረጃውን ስላለን አሁን የሚመጣው በስልክ ያው እሱም እዛው አካባቢ ሰው ስለሆነ ማን ነበር ሹምዬ ኃይለ ማርያም የሚባለውን ትደውይለትና ያብራራ የነበረው ለቤተሰብም እየነገረ የነበረው ኦፍ ኮርስ ወደ ውጪ ከመውጣቷ በፊት ጸበል ነበረች የሚል ነገር አንስተዋልና ያንን ነው እንደመጣቀሻ እያነሱ ያሉት። ይሄ ከዛም አልፎ ብዙ ጊዜ ቆይታለች አይደል እዛው በስደት ዓለም ውስጥ ድሮ የነበረውን በጉዞ ላይ እኛ አሁን መንገድ ላይ ጥሏት ስላላየን እንደዛ አይነት ጥያቄ የጠየቁት ቤተሰቦቿን ስጠይቃቸው ነው እነሱ ራሳቸው ናቸው የነገሩኝ። በሜሴንጀርም እንደሚያወሩ ተናግረሃል። እንዴት አታውቃት? ቪዲዮ ቢከፍት አማራጭ ነው። ልጅቱ ጋር በሜሴንጀርም ያወሩ ነበር። በማን ወቅት ከማን ጋር በሜሴንጀር የሚያወሩት? ከማን ጋር ነበር? ልጅቷ ጋር ከሃኒ ጋር። ኦኬ ቪዲዮ ቢከፍት የተመረጠ ነው። እሱ ሲምባሲ አልጨረስኩም እንዴ ለማለት የጠየቀችኝ ነው እንጂ ሌላ ነገር ያወራነው ነገር የለም። የገጠር ልጅ ቪዲዮ ልታበራ ትችላለህ እባክህ? እሺ መሲ መጣለች። ዝም አትበል ሀዊ ምሪው መሲ መጣለች። እሺ አዎ እኔ ጥያቄው ስላልተመለሰልኝ ነው። ማለት በእኛ በኢትዮጵያውያን ባህል አይደለም አብሮን መንገድ የተጓዘ ሰው አልመለሰልኝም። በቂ አይደለም ለኔ መልሱ። ከይቅርታ ጋር አብሮን የተጓዘ የስደት ጓደኛችን ቀርቶ ድንኳን ስናይ እንኳን መንገድ ላይ ገብተን ነፍስ ይማር እንላለን እና እውነት መሞቷን ካመንክበትና እንዴት ቤተሰቦቿ ጋር ሄደክ ፈጣሪ ያጽናቸው አላልካቸውም? እንዴት አልሄድክም? እንዴት ለምን አይናቸውን አላየህም ቤተሰቦቿ ጋር? ይሄ ነበር የኔ ጥያቄ። ማለት እኔ ብሆን ስለማደርገው ማለት ነው። ለምንድን ነው ቪዲዮ የጠፋኸው? እየበላሁ ስለሆነ ነው እንዴ። ታዲያ እንዴት ነው? እሺ በቃ ጨርስ። ትናንትና ቁጭ ብዬ አደርኩ። እሺ ችግር የለውም። በልተህ ስትጨርስ ኢትስ ፋይን፣ ችግር የለውም። በልተህ ስትጨርስ ታበራለህ፣ ምንም ችግር የለውም።
ይሄ እንትን አይለንም አጋጨንም። እሺ ሁለተኛ ጥያቄ ነገሰ ላንተ ምንህ ነው? ዝምድና አላችሁ? ያጎቴ ልጅ ነው። ነገሰ ላንተ ያጎተክ ልጅ ነው። ኦኬ ጥሩ። ታዲያ ያጎተክ ልጅ ለምንድን ነው ስልክ ስደውል ዛሬ ፋጡባ በምትባል ሰው ያስነሳው? ለምን? እኔ ምን አውቃለሁ ታዲያ እሱን። አሁን ፋጡማን ታውቃለህ? ስልክ ራሱ ከማንም ጋር አላወራም። ገባኝ። አንተን ብሌም እያል አንተን እየወቀስኩ አይደለም። ፋጡማን ታውቃታለህ? ሚስቱ ናት፣ እህቱ ናት፣ ምኑ ናት ፋጡማ? ነገሰን ታውቂዋለሽ ስላት ጆሮዬ ላይ ዘጋችሁ። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ ሰጠኝ ስላት እኔ ፋጡማ አብደላ እባላለሁ፣ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌያለሁ፣ ማስረጃ አሰምቻለሁ ቮይሱን። ምንድነው ለምንድነው ይሄንን ያደረገው? ያጎተክ ልጅ ከሆነ ለምንድን ነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠውሽ እኮ ስልክ 51 የሚለው እኮ ነው መጨረሻው 12። አው በሰጠኸኝ ስልክ ፋጡማን ታውቃታለህ? እንግዲህ ለሱ ምናልባት ገርል ፍሬንዱ ኦር ሚስቱ ትሆናለች። ኧረ አይደለችም። እኔ ሚስቱ እዛ ሀገር ነው። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት? እኔ በምን አውቃለሁ ታዲያ? ሀቡ አንድ ነገር እዚህ ጋር ደውሎ እኮ የገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንዴ ግባ ትፈልጋለህ ብሎ ማጥራት ይችላል። ስልኮ የሀና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ። አይገኝም ከተባለ ነው እንግዲህ ሌላ ችግር የሚሆነው። በስልክ በምንም በኩል ደውሎ ናና መምጣት አለበት ያኛው። ቤተሰቦቿን ንብረቷን ይፈልጋሉ፣ ስልኳንና ፓስፖርቷን። ስለዚህ ስልኳንና ፓስፖርቷ አሳጋ ነው ይምጣና ነገሰ ስልኳንና ፓስፖርቷን። ሀቡ አንድ የምትጠይቅልኝ የሀኒን ፎቶ እየለጠፉ ሀዘናቸውን የሚገልጹ ሰዎችን ሙታለች ምንድነው በሞተ ሰው እንትን የምትሉት ብለህ ለምን ቪዲዮ ሰራ? እነዛን የሀኒን ፎቶ የሚለጥፉትና ስለ ሞቷ ሀዘናቸውን የሚገልጹ ሰዎችን ሲያሸማቅ ነበር ብዬ ነው ቪዲዮ ሰርተው። መሞቷ ምን ያክል እርግጠኛ ነው? አታቀሳስር ወንድሜ። እኔ ስም ጠቅሻ አይደለም የሰራሁት። ለምንድን ነው በሞተ ሰው ላይ እኔ የሰራሁት? ደግሞ አሁን በቅርብ ነው። ምን ሲሉ ነው በሞተ ሰው ላይ ምን አትበሉ ያልከው? አንድ ሰው ቪዲዮ ሲሰራ፣ አንድ ሰው በሞተ ቪዲዮ ላይ 5-6 ቪዲዮ ሲሰራ ቤተሰብ ያን እያየ ያለቅሳል። ገባሽ አይደለ? ስክሮል ስታደርጊ አንቺ ዘመድሽ እየተለቀሰ ወይም እንትን እየተባለበት ስታይ ታለቅሻለሽ። ስታይ ፎቶ ለመሞቷ ምን ያክል እርግጠኛ ሆነ ነው ታዲያ እንደዚህ ልትይሻለሽ? እኔ እኮ ስለሱ አይደለም እኮ ያወራሁት ብራዘር። ኖ አይደለም ማለት በሞተ ሰው በቃ የሞተን ሰው 80 ጊዜ አትፖስቱ ነው አይደል? ለቤተሰቦቿ ሀዘን አታብዙባቸው። የሞተን ሰው ኦኬ። ያ ማለት ጥያቄው ያ ማለት ስለመሞቷ እርግጠኛ ነህ ማለት ነው እኮ ነው እያለክ ያለው። ሰያ ነው ከሷ ጋር ምን ያገናኘዋል ታዲያ? ለሌላ ሰው ነበር የሰራከው? ምን አልከኝ? አው ለሐሙድ አሁን በጣም ብዙ ሰው ነበር እንትን ሲል የነበረው። ገባሽ አይደለ? ግን ከሱ ጋር የነበሩ ልጆች ለነሱ አሁን አንድ ሰው ይጮህላቸው የለም። ለምን ሞቱ? ሐሙድ ስለመሞቱ እኮ ተረጋግጧል። አስክሬኑ ተገኝቷል አይደል? ኦሬዲ ስለመሞቱ የተረጋገጠ ነው የሰራው። ሀቡ ለሷ ነው የሰራው። ምንም ሁሉም ሰው አይቷል። ለሷ ነው የሰራው። ስለዚህ ምን ያክል በመሞቱ እርግጠኛ ሆኖ አይደለም ለማያያዝ ወይም ነገር እንትን አትበል ብራዘር። እንዴ ሰውዬ ምን ሆነ ነው? አልገባኝም። ችግር አለብህ እንዴ ከኔ ጋር? ፐርሰናል አታርገው የገጠር ልጅ እባክህ። ሁላችንም አይ አይደለም እየሳቀ በጎን ለምንድን ነው በሰሞራ ላይ ለምን ትጫወታለህ? አስገቢው ሳርዬ የገጠር ልጅ ሰያ ምንም አይነት ትርፍ ነገር አልተናገረም። ወንድሜ እባክህ አዳምጠኝ። ሰያ ምንም ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው። አንተን ግን
ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። ስለዚህ ነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን ይኸውልህ ዝም ብዬ ለቀቁት ቪዲዮ ከእሷ ጋር የሚያያይዘው ለምንድን ነው? አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለው አንተ ያሰብከው እኔን ጠርጥረውኛል፣ እኔን ፈርደውብኛል ብለክ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማ ከኛ ጋር አንድ ሆነ ቢሆንማ እኮ ስለኔ ህይወት ማጣራት አያስፈልግም ነበር እኮ። ለዛ ቢሆን ማን አጣራ? እድሜህን ጠየቁ። አንተን ፈታህን ጠየቁ። አስገድልሃለሁ፣ አሳግድሃለሁ እያለ ነበር። እኔ ቤት ሲደረግ ነው እኔ መጠየቅ የምችለው። የገጠር እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለመልክ ስለ እድሜክ ስለ ቁመትክ ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚውት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ሊስቅ መብቱ ነው። እኔ ነኝ እየቀረብኩ ያለሁት። ለምን ሌሎችን አታመጧቸውም? ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገርክ እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቁኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው። ባህሪ አይደለም። ምኑ ነው ባህሪ ያለው? በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ። በጣም ጥሩ ሙድ እያያዘብህ ከሆነ ስክሪን ካደርገውና ቤትክን ከፍተክ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሳይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝ ካልፈቅድለትም የገጠር ልጅ አቡ የገጠር ልጅ ወይንም ሹሙዬ እንካ ሰማይ ሹሙዬ በአንተ ሙድ ከሚያዘው እንደው ስሟን አልጠቀስኩም እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ ላጥፋ እንዴ? ኖ እንዳታጠፋ። ዋን ሰከንድ። ይኸውልህ የገጠር ልጅ ለእሷ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሷ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሷ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሷ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ነው ያልኩት። ለምን በሞተ ሰው ይፖታችሁ ቤተሰብ ተለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሷ አይደለም ብለካል። ለእሷ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኛልሽ እኮ? ለምን አይቀርቡም ነው? ጓደኞችክ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልጋ አምጥታልኝ እንጂ እኮ ይግራ አጥቷም ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብዬ አፍላቂ ነው ስልካቸው
በጣም አመሰግናለሁ ስልካቸውን አፈላልገ ስለሰጠኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ እዚህ ጋር ስሙን ጽፌዋለሁ ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሐቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃ ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ 7 ቁጥሮች ውስጥ 5ቱ አይሰሩም፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድነው መፍትሄው ብለህ ታስባለህ አንተ? አሁንም እየፈረድኩብህ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ ነው አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን እኮ መደዳውን እንዴ እዛም ቤት ስትጠራ ሲሄድ አታስቡም እንዴ? ለኔ ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮውን አጠፋው? በውስቲ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደማንኛውም ሰው ከሆነ እንትን ያረከው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄድን ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቡ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው ፕሊስ? አንዴ የገጠር ልጅ ነገሰ አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። አይዋ እሺ ቴንክ ዩ። አሁን ተስፍሽ ቀጥል። ይቅርታ ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክሪላቸው እስኪ። አሁን ይሄ ላጎትየው ልጅ ለተባለው ደውይለት ቀጥታ፣ ህዝቡም እያየ። በጣም ጥሩ ሀቡ። ሀና ስልክ ላይም እንደውላለን አሁኑኑ። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት አቡ ቪዲዮ ለቋል። እሺ እዩ በደንብ ይህ ማለት አሉሽ ነው አይደለ? አሊ እሱ ስልኩን ካላነሳልሽ የአሊ ዋት ቁጥር አለኝ። ቁጥሩ ዝግ ነው። ዋትሳፑ ደግሞ አንድ ራይት ነው። ከ1 ሰዓት በፊት ግን ቪዲዮ ላይ ቲክቶክ ላይ ግን ከ1 ሰዓት ዋና ወረጎ 1 ሰከንድ ኖ ሳሪ ዚህ ኢዝ 1 ዊክ አጎ። 1 ደብሊው ነው። 1 ኤች ከሆነ ነው ከ1 ሰዓት በፊት። ይሄ የላክሽልኝ ቪዲዮ ከ1 ሳምንት በፊት ነው የሚለው። ሰው ለመጥላት አሁን አንቺ ወደዋ ላይ ሄደሽ ሩቁን ልከሽልኝ ነው። ሩቁን ልኬልሽ ነው እንጂ ከ2 ሰዓት በፊት ለቋል። ይሄ ከ2 ሰዓት በፊት ኢቭን ላይቭ ላይ ነበር ሀቡ። ለምንድን ነው ታዲያ የማይመጣውና መረጃ የማይሰጠን? እሺ
ነገሰ ጋር ልደውል። ነገሰ ሚስቱ ሳውዲ ናት ብለከኛል። የገጠር ልጅ የሚስቱን ስልክ ልትሰጠኝ ትችላለህ? ካላነሳ እሷ ጋር እንድደውል ላን ተቀብዬ ሰጥሽ ይችላል። እሺ አመሰግናለሁ። እንዴ አሁን እሱ ጋር ልደውል። ነገሰ አቡ በጣም ይቅርታሽ፣ ስስቅ በሌላ እንዳይመስላችሁ። ስለ ልጁ ስናወራ ኮሜንት ላይ እሱ ቢመጣ ማይረባ ለምን አሊ ነው? ለምን ለምንድነው ቢመጣ ማይረባም የሚሉት? ቀደም በቪዲዮ ከብት የሆነ ነገር ብሎ ስለነበረ ገባሽ? አቡ በነገራችን ላይ እሱ ላይ በጣም ትክክለኛ ሰው ነው። መዋሸት የማያውቅ የጻፈለትን ሳይሆን በቃ ያየውን የሚናገረው። ባለፈም የጻፉለትን ማንበብ ስላልቻለ እውነቱን መናገር ሳይችል መካከል ላይ ዝብርቅርቅ ብሎበኝ ብሎ ሄደ እኮ። ለምን አይመጣም ታዲያ? ሀቅ የሚያወራ ሰው እኮ እንፈልጋለን። እሱን ሰው እንፈልገዋለን። እሱ ሰው መምጣት አለበት። ደውይልን። እሺ አሁን አቡዬ በስልክ እገባለሁ ያለው ሰው ለምን ልደውልለት? እየጠበቀ ነው። እኔ ቆይ ብዬው ነው እየጠበቀ ነው። አረ ዋናው እሱ ነው። ከነዚህኞቹ ጋር ያው ጊዜ እንትን ከምንል ፖይንቱ ያለው እንትን እነሱ እጅ ስለሆነ ሁለቱ ናቸው። አባትየው እንደውም ሁለቱ ቢመጡ መልካም ነው እና በዛው ብንጠይቃቸው። አሁን ደውልለታለሁ። አሁን ዳይሬክት አንዴ ነገሰ ጋር ደውዬ ከዛ እደውልለታለሁ። እሱ ጋር ደውልልኝ እለዋለሁ። ራሱ ነው የሚደውልልኝ። ቀጥታ ስልኬን ሰጥቼዋለሁ። ያው ነገሰ ጋር እየደወልኩ ነው። The number you've dialed is not correct. The number you've How dialed come it's calling? It's ringing and it says not እኔ correct. እደውላለሁ። Yes, please ደውል። አቡ የዛን ቀን ማለት ነው ቅልቦች እስከሚደውል እሱ በጣም ተናዶ በቪዲዮ ውጣ አለውና ወጣ። ገባሽ? ከዛ ቴሌፎን ጥሪ እያስተላለፈ ነው። በጥያቄ ስናጣድፈው ማለት ነው። ዳይቨርት አድርጎታል። አቡዬ እየተሰማ ነው። አዎ አይ ቲንክ ላይቭን እየተከታተሉ ይሆናል። አዎ አይ ችግር የለውም። አሁንማ እንትን አይልም። የዚህኛው ብዙ የሚከብድ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። እኔ ከየዚህኛው ሳይሆን ቅድምም ቮይስ አድርጌልሻለሁ። የዚህ ጉዳይ የሚያሳስብ ነገር አይደለም። ዋናዎቹን እንዴት ማወቅና ከነሱ ላይ ያለውን እውነታ ለመረዳት ያህል ሁለቱም ብጠሪያቸው የሚለውን ነገር አሁን ልደውልለት ነው። በቃ ያው ደውልለው ነው ራሱ ነው ዳይሬክት የሚደውለው። ተስፋዬ እኔ እኮ አገር ቤት ያሉት ሰዎች ላይ ፎከስ የማደርገው ከሀገር ሳይወጡ እንዲጠየቁ ነው። ገባሃል ሀቡ? ይሄ ያጎቱ ላይ ወሳኝ ነው፣ ግዴታ ነው። ለምን የልጅቱን ፓስፖርትና ስልክ ስለያዘ ብቻ በቪዲዮ ፓስፖርቷንና ስልኳን ቢያሳይ ትክክል። ግድ ነው። ደውል በለው። እሺ ላይ ይመች ደውልልኝ በቀጥታ ስልኬ። ቴንክ ዩ። ቀጥታ ስልኬን ሰጥቼዋለሁ። አሁን በቀጥታ ይደውላል። ከዛ ቅልቦች አንተ ትጀምራለህ ጥያቄዎች ግን ላይ ይመች። አዎ ሳውዲ ላለው ደላላ እሺ እነሱ እኮ እስካሁን ድረስ እኮ አልነገርናትም። ቆይ ይቅደም በቃ እሱ። ሰላም ጤና ይስጥልኝ። ይመች ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ ቅልቦች ይመች እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ አልሐምዱሊላህ። አለ ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም
ያው በስልክ እየተደዋወላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድነው የተፈጠረው ያለው ነባራዊ ሁኔታስ ምንድነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን እቀጥላለሁ ማለት ነው። ጥሩ መልሳለሁ። ጥሩ የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን መኪና ላይ ሳገኛት ከእናንተ ጋራ ደቂቃ ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ እቺ መልስልኝ። ኧረ እኔ እንጃ እንዴት እኔ እንጃ። መኪና ላይ ሀና አንቺም ልትሄጂ ነው እንዴ የሚል ጥያቄ አልጠየቅኳትም። እኔ እንጃ እና አላስታውስም። ስለ ፓስፖርት ሳላወራችኝም ኧረ እኔ እንጃ። አረሽ ቢሹም ያብራችኛችሁ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጭ እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ልታስረዳን። ሄሎ ወይ እየሰማነ ነው? አዎ ሀና እንግዲህ ያው ባልተቤቷም እዚህ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸው አለ 3 ወንዶች፣ እሷ 4ኛ ሆነው መኪና ላይ ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለችና መኪና ላይ እንዲህ ሀና ልትሄጂ ነው? እፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለችኝ። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ ያወጣሻል ስላት አይ ዲስምባሲ አላወጣሁኝም ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም፣ በአየር ለመሄድ ነው እዛ አደን የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁኝ ሰንዶች ብለኸኝ ሰንዶች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛትን አታስታውስም እንደ ሹሜ? እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። አዎ እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው፣ ዝም ብለህ አውራ። እሺ ወንድሜ አትዝጋው፣ አስርም በቃ ዝም ብለህ አውራ። የሚጠይቀን ነው። አቡ ፋኖም ደግሞ ቪዲዮን አጥፋው። አቤት አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሀሳቡ እንዳይበተን ነው፣ ለሌላ አይደለም ወንድሜ። ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለው? ከዛ በኋላ እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣና ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። እኛ ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ? የዛን አልከፈልንም እኮ። የመኪና እስከ ሳቢያ የምትሄዱበትን በኪሳችሁ አልይዛችሁ ሄዳችሁት? እኮ ያንን አልከፈልንም። እንዴት አልከፈልንም? ሳትከፍሉ ይወስዳችኋል እንዴ? ከፍላችኋል ይወስዳችሁ?
እንደዚህ እንትኑ ላይ አለፍ አለፍ እያልክ እኛ ምን ፈልገው ወደኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ እሺ በቃ ሌላውን ጥያቄ ጠይቀኝ። ፍልቦች ያለውን ጠይቀኝ ችግር የለም። ያው አና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድነው የተፈጠረው? አንተስ መረጃው እንዴት ደረሰህ? በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምጽ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን ብሎ ሲለኝ ያንን አብረን ነው ከእሷ ጋር እያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የሚጮህ ድምፅ አሰማኝ። እሷ እየጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኘኝ በስልክ ማለት ነው። ኦኬ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ አናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ ይሄዱ ነው አለ ልጅቱ። ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው ለቤተሰቦቿ መንፈሳዊ በሽታ ዛሬ ገና ነው የሰማሁት። እኔ ከቤተሰቦቿ እንደዛ ብለው እንግዲህ ይሄው ነው ቤተሰቦቿ ሲያስረዳቸው። ኦኬ እሺ ተክላይ ደውሎ አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታው በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ተቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንደው እንጃ 8 ሰዓት 9 ሰዓት እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልክ የተለያየ ቦታ ነው ያላችሁት አይደል? እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት ነው? አሁን አንቺን በመስመር አንቺን እያወራሁሽ ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየጥ ይችላል። በኮንፈረንስ ኦኬ እሺ። እሱም እሺ በኮንፈረንስ ነው። ጥሩ እሺ 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው? ቀኑን አላስታውስም። እሺ ጥሩ ይዣለሁ ነው። ምናልባት ለተቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ
ጥር 10 ጥሩ እሺ ጥር 10 ከቀኑ ምሳ ሰዓት ማለት ነው 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው 8 ሰዓት ምናምን በእና ሴፍ አድርጉ ሰዓት 8 صبح ወይንስ 8 ሰዓት በኢትዮጵያ አቆጣጠር 8 ሰዓት ላይ ኦኬ እሺ እየሰማንክ ነው እኔ የምልህ ማን ነው ተክላይ ነው ወይስ ይመች ነው እሺ ይመች ከቤተሰብ ጋር ኮንታክት እያደረክ ያለው አንተ ነህ አይደል ምን አይነት ኮንታክት ያረዳቸው እየደወልክም እየደወሉልህም እኔ ልድገምለት ተስፍዬ ቤተሰቦቿን ያረዳሃቸው አው እሺ ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ አይደለም እሺ አውርታቸዋል እኔ ባሏ ጓደኛ ነበረ እዚህ ጌታውን የሚባል ልጅ እሷን ሀናን ያመጣት ለጌታውን ደውዬ ነው የነገርኩት ለባሏ ጓደኛ አውርታቸው አታውቅም አንተ አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ እሺ እኔ የምልህ አንድ ጥያቄ ራሱ ደውሎ ያረጋኝ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራነው ላውራ እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ስለኝ ያን አባት ነኝ ዘግቼ ቀጥታኝ ወደሱ ደወልኩለት ቁጥሩንም ከዛ በፊት አላውቀውም በአካልም አንተዋወቅም ከዛ ልጄ ይመች ሞታለች አሉኝ እንዴት ነው አሟሟቷንስ እንዴት ለማን ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ እንጂ እኔም በወቅቱ ደምጬ ነበር ፎቶና ቪዲዮ አልጠየቅኩትም ተክላይ እንዴ 3 ቀኗ ነው ገና ቆይማ እንግዲህ ተክላይ ላገናኝ ብዬ ተክላይን አገናኝት በስልክ ማለት ነው እየሰማሽ ነው አይደለ አው እየሰማንህ ነው ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ እንዴት ነው አሟሟታው ብሎ ስለአሟሟታ ነገረው አስረዳው የተነሳባትን ሙሉ መንፈሳዊ ሁሉ አስረዳው የተሞከረውን ሞከረ እና ፎቶ አላካችሁልኝ ሲለው ዋው ፎቶ አልተላከንም በወቅቱ መሪዎቹ ያዙት ስልክ እቺን አይጧን ስልክ ነበር ካሜራ የሌለው ስልክ እሷን ስለያዙ ፎቶ ማንሳት አልተቻለም አሁንም 3 ቀን ነው አረፈደን ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይዘኝ ፎቶ አሁንም አንስቼ አትልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው እኔ የምፈልገው ካካሎ ላይ የቀበርኩት ነገር አለ ያን ነገር አውጥታችሁ ወደኔ እንድትልኩልኝና እንድታሳዩ ነው ሲለው እኔ 3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም እኔ እንደዛ አላደርግም ቪዲዮና ፎቶ ከሆነ ልላክልህ ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመዱን ካለ ማንንም ሰው ላክ በራሪ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው እሺ አልን ከየመን ሰው አላዘጋጀም በዛው ጠፋ እኔም አልደወሉ እሱና እሱ እየተደዋወሉ ነው መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል ልጄን እንድታስረክቡ ነው ፈልገው አለ አይ በወቅቱ ያን አስከሬን ላክልህ ብያለሁ ከሰውነቷ አካላይን ቀዶኛ ወጣ ሰው አለኝ ብለህ እየጠበቅኩ ነበር ሰው አላክም ይቅርታ ምንድነው ቀዶ የሚያወጣው አልገባኝም ሶሪ ልብሷን ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ እሺ አባቱ አላልኩም ብለው እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ አይ እኔ አሁን እያወራን መቅዳት አልችልበትም እሺ ጥሩ ቀጥልሽ እና በዚህ ሰውየውም እየተጠበቀ የመን ሰው አለ ብሎ ነበር ሰው አላከም ቀኖች ይዋሉ እያደሩ እዚህ ጋር ደረሱ አሁን እንደንትን ተደርጎ
የሚወራውና እነ ሰይድ ወረባቦና እነ እንድሪስ ማሩ በትክክል ሰይድ ወረባቦም ያክስቱ ልጅ አለ ደላላ ነው አውቃለሁ። እንድሪስ ማሩም ደላላ ነው አውቃቸዋለሁ። ያን ነገር ዝም ብለው ለማለትና ከልጅቱ ጋር ያላቸውን ከዛ ካሉት ቤተሰቦቻቸው ጋር ምን አይነት ችግር እንዳለ አላውቅም። ይቅርታ አድርግልኝ። ሰይድ ወረባቦ ደላላ ያክስት ልጅ እንዳለው ማስረጃ ማቅረብ ትችላለህ? ያው ያን ማስረጃ አጀንዳ ማስቀየር እኮ ስም ማጥፋት ይሆናል። ጊዜ እኔ እንኳን ደላላ ሳይሆን ያክስትም ልጅ የለኝም። የሚገርማቸው እኮ ምንም ችግር የለውም። ማስረጃ ማቅረብ ትችላለህ። ሰሙን አመጣላችኋለሁ፣ ችግር የለውም። ያለ ማስረጃ ሰው ላይ ስም ማጥፋት እንዳይሆን። ደግሞ ሀቢባ አንድ ነገር ልንገርሽ፣ አዳምጪኝ። በጥያቄ ነው ያቀረባችሁ፣ ጥያቄ መመለስ ግዴታ ነው። እሺ፣ እናመሰግናለን። እሺ፣ እስከ 7 ዘሬ እንድገደል የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ኬሊ ሲሄድ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት እንጂ ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረጅ። እኔ ደላላም አይደለሁ። እኔ በላይ ሰርቼ ማለት ነው። ግን ብዙ ነገር ዋናው የሌለ ስሜን እንደዚህ አረመኔነታዊ ስሜ እየተሰጠሁ ያለው ያን ግን እውነቱ ወጣ። ኦኬ፣ እሺ፣ ጥሩ ጥያቄ። ደላላ አይደለህም፣ ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ ሸዋሊ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትነታችን? ወንድምህ አይደለም? ሶሪ። እሺ፣ ይቁሮ ነው የሸዋሮቢት ነኝ ሀቢባ። እሺ፣ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ አላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ፣ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃልና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦች ለኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳሁም እያልኩ ነው። በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው፣ ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው? እኔ ተስፋዬ በዛን ጊዜ ቅድም እንደነገርኩህ በጣም ድምጿ የጮኸችና ሌላ ድምፅ በቃ የሆነ እዚህ ጋር መግለጽ የማልችለው ድምፅ ሰምቻለሁ። አንደኛ ገብቶሃል? ምንድን ነው የሰማው? ከሞቷ የሚበልጥ እንትን ነገር የለም። ምንድን ነው የሰማው ድምፅ? በቃ የሆነ እያጓራችና በቃ እየጮኸች በቃ የሆነ እየነገርኩ ነው ያለሁት። ያን ነገር እዚህ ሚዲያ ላይ መድገም አልፈልግም። በጣም የሚጮህና በጣም እንትን እያለች ድምጧ ሰምቻታለሁ። ሁለተኛ ደግሞ ተስፋዬ እዚህ ጋር እኔ የምጠይቅ ጥያቄ እነ ሰይድ ወረባቦና እነ እንድሪስ ነገ ልጅቷን ከልጇ ትገናኛለች። ነገ ቪዲዮ እናመጣለን። ልጅቷ የሆነ ኬንዳ ነገር ከማሳየት ውጭ መረጃ አላመጡልንም። መረጃ ካለ ልጅቷ መኖሩን ካለ ችግር የለውም። ይቅርታ እናቀርባታለን ያሉበት ቪዲዮ ካለ ልትልክልኝ ትችላለህ? እንድጠይቃቸው ይሄን ብላችኋል የታል ያደረጋችሁት ብዬ እንድጠይቃቸው። እናቀርባታለን ነገ ያሉበት ማስረጃ አለክ? አንተስ ሞታለች ብለህ የተናገርክበትን ማስረጃ ለምንድን ነው የማታቀርብልን? አሁን ቤተሰብ ነኝ ብለሃል፣ የላከው አንተ ነህ። አሳልፈህ ለደላሎችም ስትልክ በስልክም እያወራ የነበረው ይሄን ነገር አይ ቤተሰብ ይጠይቀኛል፣ ስለዚህ ለዚህ ማስረጃ የሚሆነኝ ብለህ ቪዲዮ ለምንድን ነው ወይም ፎቶ ጠይቀህ እንትን ለማለት ያልደፈልከው? በአንተ ኃላፊነት እስከወሰድክ ድረስስ
እኔ እኮ በወቅቱ የነገረኝ ቀን ቪዲዮውን ፎቶም አልጠየቅኩትም። ደንግጫለሁ እንደ ቤተሰብ። ምናልባት ዛሬ ቤተሰብነቱን ክደውት ከሆነ እየካዱትም ነው። እንደ ቤተሰብ ደንግጫለሁ አልኩ ተስፋዬ። በዛን ቀና ፎቶም ቪዲዮም አልጠየቅኩም። የዛን ቀን ሌሊትም አልጠየቅኩትም። ዝምድናችሁ ምንድን ነው? እንደ ቤተሰብ ስትል ይቅርታ፣ ዝምድና አላችሁ ከሃኒ ጋር? የእሷ እናትና የኔ ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ ያማች ስለሆነ ቤተሰብ ነኝ ማለት ነው። እሺ ቀደም ያውልክ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከመሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት አካባቢ 1 ሰዓት በይና ሳጆች ትግሬ ኦኬ። ትናንትና የገጠር ልጅ ዘሴ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው። እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። ኦኬ። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እሺ። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮውን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ማለት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብዙ ናቸው። የቆራልኔ